ቆጠራ ላይ ስለሆነ መግባት ክልክል ነው ኮሚቴው የሚለውን ከአሌክስ አብርሃም መጽሐፍ መካከል ከሆኑት ዶክተር አሸብርና ሌሎችም ከሚለው መካከል የተወሰደ አንድ ታሪክ ልጋብዛችሁ። ይሄ የተከበረና የታፈረ ቤተሰብ ተዋርዷል፣ ተቃሏል። አገር ከመቃጠሉ በፊት አሁኑኑ ይህን ጉድ አውጥታችሁ ንገሩኝ አለ አባቴ እኔና እህቶቼን ሰብስቦ። ፊቱ ላይ የሚንቀለቀለው ብስጭት አቤት ሲያስፈራ። አባባ እንዲህ ሲሆን አይቼው አላቅም። ጉዳዩን ከሰማን በኋላ ወዲያው ኮሚቴ ተቋቋመ። የኮሚቴው አባላት አብርሃም ቅጽል ስም የለውም፣ ትልቅ ወንድም፣ የቤተሰቡ ብቸኛ ወንድ ልጅና የኮሚቴው ሰብሳቢ። ኑሐሚን ቅጽል ስም ቹቹ፣ የቤተሰቡ የመጀመሪያ ልጅ ለእረፍት ከአሜሪካ የመጣች የኮሚቴው ጸሐፊ። ሮዛ በቅጽል ስም ቢጢቃ፣ የአብርሃም ታናሽ እህት፣ የሁለተኛ ዓመት የዩኒቨርሲቲ ተማሪ ገንዘብ ያዥ። መቅደስ ቅጽል ስም ባሪቾ፣ የአክስት ልጅ፣ በአባቴ ጥሪ ለዚሁ ጉዳይ ከናዝሬት የመጣች ሙድ ያዥና አባል። ኮሚቴው በቀጥታ ተጠሪነቱ ለአባቴ ሲሆን የሥራ ዘመኑም ይህ ጉዳይ እስኪጣራ ብቻ ይሆናል። አገር ሊያቃጥል የተፎከረበት ጉዳይ። አባቴ እሁድን የሚያሳልፈው በማንበብና በመጻፍ ነው። ሁልጊዜ የሚያነበው የደጃዝማች ወንዱ በቀለ የጦር ውሎ የሚል መጽሐፍ ሲሆን የሚጽፈው ደግሞ ማመልከቻ ለቀበሌ፣ ለክፍለ ከተማ፣ ለእድር፣ ለጡረታ ሚኒስቴር ይቀጥላል። አንድ ቀን ታዲያ ማመልከቻ ጻፈና ልክ ፊርማው ላይ ሲደርስ እስክሪብቶ አቋረጠ። አብርሃም እስክሪብቶ አምጣ አለኝ እየተጣደፈ። ኧረ አልያዝኩም አባባ። ኤዲያ የተማረ ሰው እንዴት እስክሪብቶ ከሱ ይጠፋል? ጠመንጃ የለው ወታደር ማለት ነው ብሎ ከተማረረ በኋላ ሕፃኗን እህቴን ራሴን አሞኝ ስለነበር የአባባ ንዝንዝ አልተመቸኝም፣ ቢጡ እስክሪብቶ አምጪልኝ አላት። እሺ ብላ አሻንጉሊቷን ለኔ ያሳቅፋኝ ሮጠች። ፈጣን የኬጂ ተማሪ ነች። እሰይ የኔ አንበሳ ካንተ ትሻላለች አለ ወደ እኔ እያየ። ቆይታ ተመለሰችና አባባ ቀይ እስክሪብቶ ነው። የሆነ ይሁን አላት ስስቅ ወደ እኔ በብስጭት እያየ። ቆይታ መጣች። ይኸው ያመጣችው እርሳስ ነበር። ይሄ ምን ያደርግልኛል እስክሪብቶ ነው ያልኩሽ አለ። አሁን እሱም ሳቁ መጥቶ ነበር። ከተሳሳተብህ ታጠፋዋለህ ብዬ ነዋ። ላጲስ አለው አየኸው። ሂጂ ሀና መኝታ ቤት ፈልጊና አምጪ። አይ ቢጣዬ ፊርማ በላጲስ ቢጠፋ የብድር ሰነድ ላይ የተፈረመውን ስንት ጉድ ፊርማ ባጠፋኑን አገር እፎይ ባለች። ቢጡ ወደ ሀና መኝታ ቤት ሮጠች። ሀና የ12ኛ ክፍል ተማሪ እህቴ ነች። ጨዋ ጎበዝ ተማሪ። አቤት አባባ ሲወዳት። ሀና ትሙት ካለ አበቃ። ቢጡ የሀናን ቦርሳ ተሸክማ መጣች። አልከፈትም አለኝ አባባ። አባባ ቀስ ብሎ ቦርሳውን ከፈተና እስክሪብቶውን ፍለጋ ጀመረ። ድንገት ትንሽ ፓኬት ነገር እጁ ላይ ዱብ አለች። ወደ አይኑ ጠጋ አድርጎ አያት። ራቅ ቀረብ፣ እንደገና ራቅ። አብርሃም። አጠራሩ ከመጥበቁ የተነሳ ስሜ የሚሰበር መሰለኝ። አቤት አባባ። ሂድ መነጽሬን አምጣልኝ ቶሎ በል አልኩ ግራ ገብቶኝ። መነጽሬን አምጣ እኮ ነው ምለው። ጩኸቱ አስበረገገኝ። አባባ መነጽርህን እኮ አድርገኸዋል አልኩ። እጁን ወደ አይኑ ልኮ መነጽሩ አይኑ ላይ መኖሩ አረጋገጠና አንቺ ወደ ውስጥ ግቢ አላት ቢጡም በቁጣ። እሺ ብላ ሮጠች። ይሄ ምንድን ነው? እኔም ደነገጥኩ። የድንገተኛ እርግዝና መከላከያ ፖስት ፒል። አባባ አውቆታል። እኔ እንጃ ምንድን ነው? ምን ጠይቀኛለህ? አንብቧ። አየት አድርጌ መድኃኒት ነው ያው ራሷን አሟት ምናምን ሊሆን ይችላል። ዝበል እንካ ራሴን አመመኝ ስትል አልነበረም? እንካ ዋጠው። የራስ ምታት ከሆነ ሂደቶችን ጥራ አለኝ በጩኸት። ሁሉም ተሰባሰቡ። ሀና የለችም ነበር። ላይብረሪ ብላ ሄዳለች። አባባ አጭርና ታሪካዊ ንግግር አደረገ። የሁላችንም ልብ በሐዘን ተነክቶ ነበር። ይሄ ሁሉ ሴት ሲያሳድግ የዚህ አይነት ውርደት ደርሶበት እንደማያውቅ፣ በተለይ ይህን ጉዳይ ልዩ የሚያደርገው መድኃኒቱ ትልቅ ተስፋ በሚጣልባትና በሚኮራባት ልጁ ሀና ቦርሶስ በመገኘቱ መሆኑን በተጎዳ ድምፅ ከገለጸ በኋላ በጥብቅ የሀና መኝታ ቤት እንዲበረበር ትእዛዝ ሰጠን። አብርሃም እህቶችም ባሉበት ይህንን ጉዳይ አንተ ራስህ እየመራ መርምር። ባይለልህ ነው እንጂ ቤተሰብ መሪ መሆኛህ ነበር። ወይ ውርደት ብሎ ጠረጴዛውን ደቀው። እንደ ፍርድ ቤት መዶሻ የዕለቱ ስብሰባ መዝጊያ ተደርጎ ተወሰደ። የምርመራ ቡድኑ ከላይ በጠቀስኩት ኮሚቴ በመዋቀር አባቴ ደውሎ የጠራት ያክስታችን ልጅን በማካተት ወደ ሀና መኝታ ቤት ዘመተ። እናቴ የኮሚቴ አባል ልትሆን ብትጠየቅም የእናት አንጀት በማዘንም ይሁን በሌላ ምክንያት ሊያዳላና የኮሚቴውን ስራ ታማኝነት ሊያሳጠው ይችላል በማለት ሳትካተት ቀረች።
ኮሚቴው ገና ከጅምሩ ጸብ ጀምሮ ነበር። ምክንያቱ ደግሞ እኔ እንደ ቀልድ የወረወርኳት ጥያቄ ነበረች። ምናልባት ሃኒ ቦርሳ ውስጥ ከእናንተ አንደኛችሁ አስቀምጣችሁት ይሆን? ሁሉም ተንጫጩ። እንደምንም አረገቻቸው። የህዝብና የመንግስት ኃላፊነት ስላለብኝ ስራችንን ቀጠልን። የሃኒ መኝታ ቤት ሲፈተሽ መሳቢያ ውስጥ ለቁጥር የሚያዳግቱ የወንድ ፎቶዎች ማግኘታችን አስደነገጠን። ጨዋዋ ሃኒ እየዞረች ፎቶ ማንሳት ጀምራ ይሆን? ሲቀጥል የባሰው መጣ። ወላ በጡት ማስያዣ ወላ ከወንዶች ጋር ብቻዋን ሐይቅ ዳርቻ ላይ። ቆይ አዲስ አበባ ሐይቅ አለ እንዴ? ታዲያ የት ሄዳ ተነስታ ነው? በጀልባ ታይታኒከኛ ፎቶ። ከቤት ወጥታ ማታውቅ ልጅ በምን ክንፍ በራ ሐይቅ ዳር ተገኘች? አረ ጉድ! ጭፈራ ቤት ማታ በሚኒስከርት ሃና በሚኒስከርት ሃናም በሚኒስከርት አየናት ከሚሉኝ አንተም በሚኒስከርት አየነ ቢሉኝ ያምን ነበር። አይኔ ይሁን መነጽሬን አምጣ አለ አባባ። እውነቱን ነው። አረ መነጽሬን አምጡ አለ ያልነው ሲጠፋ ሊበት ሆኖ አረፈው። እኛ ሳሎን ተቀምጠን ዘራፍ የነ ሉሲ የነምንትስ ማንስ ልጆች የመይሳው ደም አባይን ገደብ ነው ስንል መኝታ ቤታችን የታሪክ ወግና ባህላችን ግድባችን ፈርሶ አገር ተጥለቅልቋል። ጎበዝ መነጽራችንን ስጡን። 11 ሰዓት ተኩል ቤቷ የምትከተት ልጅ ጭፈራ ቤት። ያና ላፕቶፕ ተከፈተ። ብልግና ተከፈተ ቢባል ይሻላል። ዮሲፍ ፊልም ከአፍ እስከ ገደፉ። በቃ አባባን ካሁኑ መሰናበት አለብን። ደም ግፊቱ ታላቅ ታሪካዊ አደራ የጣለብኝ ሰው ባልሆን ኖሮ ባለቀስኩ ነበር። ግን ስራዬን ቀጠልኩ። የወንዶቹ ፎቶ እጅግ ከመብዛቱ የተነሳ ለሪፖርት እንዲመች ይቆጠር ብለን መቁጠር ጀመርን። መኝታ ቤቱ በር ላይ ቆጠራ ላይ ስለሆነም መግባት ክልክል ነው ኮሚቴው የሚል ጽሑፍ ለጥፈን ከፎቶዎቹ ኋላ ስማቸው ተጽፏል። 43 ዘሩ፣ 44 ሚኪ፣ 44 ፒተር። ፈረንጅ ነው። የአክስቴ ልጅ ምራቋን ሰጡት ጉሮሯ ሲንገራጭ ሰሙት። ፈረንጁን የዋጠችው ነው የምትመስለው። 45 ሸምሰዲን የሰፈራችን ባለሱቅ ደንበኛዬ ነው ትላለች ሃኒ። አይ ሃኒ እዚህ መስኪን ቤተሰብ ላይ ቀኔ ስዘርፍበት ነው የኖረችው። ግድ የለም 46 ሀውቹባን ቻይናዊ። እቺ ልጅ ዓለም አቀፍ ስብሰባ ጠርታ ነበር እንዴ? ዊ መስት ኮል 911 ኢሚዲየትሊ አለች ለረፍት ከአሜሪካ የመጣችው ትልቋ እህታችን። ፊቷ በድንጋጤ አመድ መስሎ እምባዋ በአይኗ ሞልቶ ኮሚቴው በሳቅ ፍርስ። ከሳቂታ ኮሚቴ ጋር አብሬ በመስራቴ ኩራት ተሰማኝ። ቢጡ ስንስቅ ሰምታ በሩን አንኳኳችና አብልሽ ኮሚቴው ውስጥ አስገባኝ አለች። ሳቁሉ ደስታ የሚመስላቸው ምስኪኖች ስንቱ ኮሚቴ ውስጥ ገብተው እንደቀለጡ ባወቀች። ቢጣ ተመለሽ፣ ማንበብ ትችል እንዴ? የተለጠፈውን አታነቢም አልኳት። እየጮች ማንበብ ጀመረች። ቆጠራ ላይ ስለሆንን አብልሽ እኔም እኮ ቁጥር እስከ 100 እችላለሁ። ልቁጠርልህ? ስማኝ 1 2 3 4 5። የፈረንጁ ፎቶ እያየው የቢጣን እንግሊዘኛ ሳዳምጥ ተከበናል አልኩ ለራሴ። ምን አልክ አብልሽ? ካልገባህም በአማሪክ ልቁጠርልህ 1 2 3። ለምሳ ስንወጣ ቢጣ በሩ ስር እንቅልፍ ወስዷት በእንቅልፍ ልቧ ትቆጥራለች። 43 44 45። እንደገና ኮሚቴው በሳቅ ፍርስ። የራቦ ኮሚቴ ሲስቅ ይደብራል ይላል።